5 ለካንሰር ያጋልጣሉ የሚባሉ ፕሮዳክሽኖችን ያውቃሉ? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ኮሜንት ጻፉልኝ። ቪዲዮ ከተመቻችሁና ከወደዳችሁ ደግሞ ላይክ፣ ሼር ማድረግ እንዳትረሱ። በዛሬ ቪዲዮ ይዤላችሁ የመጣሁት እንግዲህ የብዙዎቻችን ኢሹ ነው። ከረንትሊ በጣም ብዙ ሰው በካንሰር ይያዛልና አንዳንድ ነገሮች አሉ ካንሰርን ያጋልጣሉ ወይም ደግሞ ለካንሰር ያጋልጣሉ ተብለው የተቀመጡ በጥናትም ደግሞ የተደረሰባቸው ፕሮዳክሽን ነው የምነግራችሁ። አንደኛ ምንድነው ፕሮሰስድ የተደረገ ስጋ። ፕሮሰስድ የተደረገ ስጋ ለስፔሻሊ ደግሞ ለኮሎሬክታል ካንሰር ሊያመጣ ይችላል ተብሎ ይገመታል። ፕሮሰስድ የተደረገ ስጋ ላይክ እንደ ሆት ዶግስ እኛ ሀገር ባንመገበውም ይሄ የውሻ ስጋ ተብሎ አሜሪካኖች የሚወስዱት ባከን ዴልቲ ሚት የምንላቸው ፕሮሰስድ የተደረጉ ስጋዎች ለካንሰር ያጋልጣሉ ማለት ነው። ሌላው አልኮሆል ነው። ሶስተኛው ምንድነው አልትራ ፕሮሰስድ የምንላቸው ምግብና እንትኖች መጠጦች ማለት ነው። በጣም ከፍተኛ የሆነ የፋት ሌቭል ያላቸው፣ ስኳር በጣም ያላቸው፣ እንደገና ደግሞ ጨውም በጣም ያላቸው ተጋላጭ ያደርጋሉ ለካንሰር ማለት ነው። ሶስተኛው ምንድነው ከፍተኛ የሆነ የስኳር መጠን ማንኛውም ነገር ላይ መጨመር ለዚህ ችግር ያጋልጠናል ማለት ነው። ሌላው ደግሞ ምንድነው ቢዩቲ ፕሮዳክቶች ናቸው። የውበት መጠበቂያ ተብለው የሚዘጋጁ ክሬሞች ሊሆኑ ይችላሉ፣ ጄሎች ሊሆኑ ይችላሉ፣ ሳሙናዎች ሊሆኑ ይችላሉ፣ ኤቭሪ ሊሆን ይችላል። ማንኛውም ይሄ የውበት መጠበቂያ ቁሶች ላይ ፓራሴንስ አለ። ፓራሴንስ የሚባል ነገር አለ ኬሚካል እና ፓሌትም የሚባል ነገር አለና ይሄ ምንድነው ለካንሰር ሊንክ ያደርጋሉ ማለት ነው። እና እነዚህ ነገሮች ብዙም ጊዜ እያየን ቢሆን ባናዘወትር አሪፍ ነው ማለት ነው። እና አንዱ ፕሮዳክት ነው የካንሰር ማለት ነው። ሌላው ሊድ ያላቸው ፕሮዳክቶች ላይክ እንደ ይሄ ሊድ አሲድ ባትሪ እነዚህ ነገሮች ያጋልጣሉ ተብሎ የሚገመቱ ወይም ደግሞ በጥናት የተረጋገጡ ናቸው ማለት ነው። ሌላው ሞኖፖዛል ሆርሞን ቴራፒ የምንለው ይሄ ደግሞ ቀጥታ ከኢንዶሜትሪካል ካንሰር ሊያመጣ ይችላል ተብሎ ይገመታል እና እሱን ለረጅም ጊዜ ስንጠቀም ተጋላጭ እንሆናለን ማለት ነው። እና በተወሰነ መልኩ ከነዚህ ነገሮች መቆጠብ እንችላለን። የምንገዛቸውን ፕሮዳክቶች ማንበብ፣ ኢንግሪዲየንታቸውን ምን አላቸው፣ ምን የላቸው፣ ምን አይነት ኬሚካል አላቸው፣ የትኛው ኬሚካል ለጤና ይጎዳል የሚለውን ነገር ልምዳችን ማድረግ አስፈላጊ ነው ማለት ነው። በእያንዳንዱ ቅባት ላይ፣ በእያንዳንዱ እንትን ላይ፣ በእያንዳንዱ የምግብ ማሸጊያ ላይ የሚጻፉ ኢንግሪዲየንቶችን በደንብ ማየት ያስፈልጋል። ኤክስፓየር ዳይታቸውን ማየት ያስፈልጋል ማለት ነው። እና እነዚህን ሁሉ ነገሮች በተቻለ መጠን መጠንቀቅ ያስፈልጋል ማለት ነው። እና ከነዚህ ሁሉ ነገሮች መቆጠብ ያስፈልጋል ካንሰርን ለመከላከል ማለት ነው። እና በዛሬ ቪዲዮ ይዤላችሁ የመጣሁት ይሄንን ነው። ኔክስት ዊክ በሌላ ርዕስ እስከምንገናኝ ድረስ ቸር ሰንብቱ።